ሁለተኛው ቀታዳ መጨረሻ ላይ ምን አለ? ምን ብሎ አከለበት? ወኢን አታኒ የምሺ አተይቱ ሀርወላ እየሄደ የሚመጣ ከሆነ ደግሞ እኔ በሩጫ እደርሰዋለሁ ወይ ደግሞ አተይቱ እመጣለታለሁ ብሏል አላህ ሱብሓነሁ ወተዓላ። ያንን ምን ብሎ ነው የጨረሰው ቀታዳ ረሒመሁላህ? አላህ ሱብሓነሁ ወተዓላ የእዝነቱን ፍጥነት ተመልከቷል። የአላህን ፍጥነት አላለም፣ ላ የእዝነቱን ፍጥነት ተመልከቷል። ሱርዓተ ረሕመቲሂ ነው ሱርዓተ መግፊረቲሂ ነው ያለው። ቢደብስ ለማላስታውሰው ነው ሐዲሱን ቡኻሪ ላይ ቀርቻለሁ፣ ከነንትኑ አስታውሰዋለሁ ከነ ታዕሊቁ ማለት ነው። የሐዲሱ ዘጋቢ ያንን ሱርዓ የሚለውን እንደ ሌሎቹ አያዎች እንደ ሌሎቹ ሐዲሶች ዝም ብሎ ለምን አላለፈውም? ለምሳሌ የድል አላህ ኢስባት ያደረጋለ፣ ሳቅን ኢስባት ያደረጋለ። ምንም እንኳ የሳቅ ጉዳይ ኺላፍ ቢኖርበትም ሳቅ ማለት ባት የሚለው ማለት ነው። ስናልፍ ደግሞ እንትን አለ ምንድነው የሚለው በአማርኛ ተሳስቼ ከሆነ አስተካክሉልኝ ኮመንት ላይ ሳቅ የሚለውን፣ ምክንያቱም አማርኛ ለኔ ሁለተኛ ቋንቋ ይሄ ነው። ሶስተኛ ላይ ደግሞ ስለ አላህ Subhanahu Wa Ta'ala የድ እንዳለው ብዙ ነገሮችን አሐዲሶችን ለቁርአን ላይ የተጠቀሰውን በአጠቃላይ ማለት ነው። እነኚህ ሲዘገቡ በደንብ አድርጋችሁ ስሙ። እነኚህ ሐዲስና የቁርአን አያዎች ሲዘገቡ ተፍሲሮቻቸው ላይ ባቢያ አልመጣላቸውም። እዚህ ጋር ግን ሀርወላ ሲል ግን ማስተባበያ መጣለት። ሐዲሱ ላይ ማስተባበያ መጣ። ማን ነው ያስተባበለው? ከዘጋቢዎች አንዱ ነው ያስተባበለው። ምን ብሎ ነው ያስተባበለው? ጣትም ነዓም ተዘግቧል። ይሄኛው አላህ Subhanahu Wa Ta'ala ተናግሯል። ይሄ ነው። ስለዚህ አሁን ማስተካከል ካለባቸው እነዚያ ቀደምቱ ትውልዶች አልነበሩም ለማስተካከል ቅርብ የነበሩት ነው ወይስ ነብዩ ካለፉ በኋላ ሰሃቦቻቸው ካለፉ በኋላ አጥባዖቻቸው አጥባዑ ታቢዒኖቻቸው ካለፉ በኋላ እንደ አዲስ ለእናንተ ወህይ መጣላችሁ? ነብዩ ያላወቁት ሰሃቦች ያላወቁት አጥባዑ ታቢዒኖች ያላወቁት አዲስ ወህይ እናንተ ጋር መጣና እነኚህ ነገሮች ነፊ አድርጉ ተባላችሁ። ወደ ባሰው ነጥብ ስንመለስ የባሰው ነጥብ እንደሆነ ታውቃላችሁ። የባሰውና ከባዱ ነጥብ ቅድም ያልኳችሁ ነው። እነኚህ ተዕጢል የሚያደርጉ ሰዎች የአላህን ሲፋ ሙሉ በሙሉ ነፍ የሚያደርጉ ሰዎች አይ ሲፋ ኸበሪያና ሲፋ እንትን ፊዕልያ አለ፣ ሲፋ ኸበሪያን ኢስባት እናደርግና ሲፋ ፊዕልያን እንትን አድርገን አይ ሰባት ብቻ ልምረጥ። የአላህ ሲፋ ከታይዋን ሄደህ የምትገዛው ልብስ አይደለም። ሰባት ፍሬ መርጠህ ተቀብለህ ሌሎቹን ኢንካር የምታደርግ አንተ አይደለም ለአላህ የምትመርጥለት ሲፋውን ምን ማድረግ እንዳለበት። አላህ Subhanahu Wa Ta'ala ምን ማድረግ እንዳለበት ያውቃል። ምን አይነት ሲፋ እንደነገረንም ያውቃል። መተንተን ካለበት ረብል ዒዘቲ ወልጀላል መተንተኑ ለማህበረሰቡ ጠቃሚ ሆኖ ከተገኘና እውነት የተባለው ለማስተባበል ከሆነ ማንም ለአላህ ሲድራክ አያደርግለትም Subhanahu Wa Ta'ala። ቅድም ነግሬያችኋለሁ እኮ አምላካችን የሚደበደብ አምላክ አይደለም። ንግግር የሚከዳው ቃል የሚከዳው አምላክ አይደለም። እስቲ አምላክነቱን የገለጸበት አንድ ቦታ አምጡልን ስንላቸው የሆነ ጊዜ የሌላ እምነት ተከታዮች የእፎይ እምነት ተከታዮች ማለት ነው አምላክነቱን የሚገልጽበትን ራሱን የሚገልጽበትን አንድ ቦታ አምጡልን ስንል ብቅ አሉና እስቲ እናንተም አላህ አንድ አምላክ መሆኑን የሚገልጽበትን ቦታ አምጡልን አሉ። የምታስታውሱ ከሆነ ክርክር ገጥሞኝ ነበር ከአንድ ወገናችን ጋር። በጣም ጨዋ የነበረ ልጅ ነው ያ ልጅ። ከዚያ በኋላ ምን እንደሆነ አላውቅም። ምክንያቱም አብዛኞቹ ጨዋ ሆነው ይጀምሩና ከዚያ በኋላ ሾጥ ያደርጋቸዋል የሆነ ነገር አላውቅም። በዚያ ውይይት ላይ አላህ ራሱን እኔ አምላክ ነኝ ብሎ የጠራበትን 22 ማስረጃዎችን ሰጠሁት ከቁርአን ብቻ ሐዲሱ ጋር ሳልገባ። ምን ልላችሁ ፈልጌ ነው? እኩል ሊያደርጉ ነው የሚፈልጉት። هل يستوي الذين يعلمون والذين لا يعلمون መጽሐፋቸው የተበረዘባቸውና ያልተበረዘባቸው አንድ ናቸው እንዴ? ስለዚህ የሌላ አቂዳ ተከታይ ወገኖች ሙስሊም ወንድምና እህቶቼ ያው እስልምናውን አልነፈኳችሁም እኔ ምክንያቱም ዑለሞችም ለፈቋችሁ የእናንተ ስራ ኢቃመቱል ሑጃም ስለሚፈልግ ማለት ነው። ምን ልላችሁ ፈልጌ ነው? ከእናንተ ጋር አንድ ጎራ እየቆመ ያለው እፎይ መሆኑ ብቻ ለእኛ በቂ መልስ ነው። ይሄ ወንበር ለምንድን ነው የሚጮኸው? ተው እንጂ ይሄን ያህል ከበጄ ነው እንዴ? 70 ምናምን ኪሎ መሸከም አቅቶት እንትን ይላል። አስተግፊሩላህ አልዓዚም። ለማንኛውም ለእናንተ በቂ መልስ የሚሆነው ምንድን ነው ታውቃላችሁ? በቂ መልስ የሚሆነው እፎይ እናንተም መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? خلاص እንዴ እንትን የሚባል አለ እኮ የሆነ አባባል አለ፣ የሆነ ግጥም
አለኩ አንዳንድ ሙገሳዎች ይባላል። ከአንዳንድ ሰዎች የሚመጡ ሙገሳዎች ከስድብ አይተናነሱም ይባላል። እኔ አሁን እፎይ ላይቭ ገብቶ የሆነ ቀን ወይ ደግሞ ቪዲዮ ቀድቶ ሙዓዝ የሚባለው ልጅ በጣም ይመቸኛል፣ በጣም ጀግና ልጅ ነው፣ በጣም እውቀት አለው ጋር ወላሂ ራሴን እጠረጥራለሁ። ከዚያ በኋላ ወላሂ ምኑ ጋር ገደል እንደገባው ራሴን እጠረጥራለሁ። ምክንያቱም እንዲህ ያለ ስድ የሆነ ሰው መጥቶ አንተን ካሞገሰክ የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። የሚያሳዝነው ነገር አቅል አላችሁ ብለን እያሰብን ከሺዓ ትሻላላችሁ ብለን ነበር የምናስበው። አቅል አላችሁ ብለን ሺዓዎች አቅል የላቸውም፣ ጭንቅላት ብቻ ነው ያላቸው። እሱ ለኮፍያ ነው የሚጠቀሙት። ከሺዓ ትሻላላችሁ ብለን ስናስብ ብሳችሁ አረፋችሁ ማለት ነው። ሱብሃንአላህ። በአጠቃላይ አጠር አድርገን ስንነግራችሁ ስለ አላህ ሱብሓነሁ ወተዓላ መናገር የሚችል ማንም ሰው የለም ከአላህ ውጭ። ስለ አላህ ሲፋ ልትናገር አለው የለውም ብለህ የምትከራከረውን ልትናገር አላህ ነግሮሃል፣ እኛ ነግሮናል። ናም ቁርአን ላይ ነግሮናል። ይሄኛው አለኝ ብሏል፣ ይሄኛው የለኝም ብሎ አላህ ሱብሓነሁ ወተዓላ ነፊ አድርጓል። ነፊ የሚያደርገውን ኢስባት ያደረገውን ኢስባት አድርጓል። አለቀ ኸላስ። እናንተ ደግሞ ሌላ አምላክ ካላችሁ በጀርባ በኩል መጥቶ የሚነግራችሁ ለብቻው ሌላ አምላክ ካላችሁ እሱን አላውቅም። አላህ ሱብሓነሁ ወተዓላ ለነቢዩ ተናግሮ ጨርሷል። በነገራችን ላይ እናንተ አሁን የጀመራችሁት ሚሽን የጀመራችሁት አካሄድ ነቢዩን በደንብ አድርጎ መተቸት እንደሆነ ታውቃላችሁ። ወላሂ አልዓዚም አላስተዋላችሁም እንጂ ስለ ነቢዩ ፍቅር ስለ ነቢዩ ውዴታ የሚነግረን ማን ነው? እናንተ ናችሁ አይደል? አሰራራችሁን ግን ወደ ኋላ ተመለሳችሁ ትመለከቱ። ነቢዩ 23 ዓመት ሲያስተምሩ በደንብ አድርጋችሁ ስሙ እስቲ። 23 ዓመት ሲያስተምሩ አንድም ቀን እንኳ ይሄን ነገር ብታስተባብሉ ብለው አያውቁም። ታዊል የሚባለው ነገር ምን እንደሆነ ታውቃላችሁ? ታዊል የሚባለው እስቲ በደንብ አድርጌ ላስረዳችሁ። እስቲ ወደ ኋላ እንትን አድርጌ ማለት ነው። ታዊል ማለት ምን ማለት ነው? አሁን እነሱ እያደረጉ ያሉት የአላህ ሲፋ ታዊል ይደረጋል ነው። ታዊል ማለት እኮ አልመይሉ عن المعنى الظاهري ኡሱልዮች ያስተምጡ ታዊል ብሎ ማለት ይላሉ። ማስተባበል ብሎ ማለት الميل عن المعنى الظاهري أو عن المعنى الراجح إلى المعنى المرجوح ይላሉ። لماذا لعلة ይላሉ። ለሆነ ዒላ ያ ዒላ ደግሞ ወደ ቁርአንና ሐዲስ ሲመለስ ለሌላ አያ ለሌላ ሐዲስ ማለት ነው የሚሆነው። ለሆነ ዒላ ነው የሚለው ለሌላ አያ ለሌላ ሐዲስ። ነብዩ ሰለላሁ ዐለይሂ ወሰለም ድፍን 23 ዓመት አስተምረው ድፍን 23 ዓመት አስቀርተው እናንተ ባስተማሩት መልኩ ሲፋን ያስተማረ አንድ ሰሃቢ የለም። ታዲያ እናንተ ከክርስቲያኖች በምኑ ተሻላችሁ? በዚህ ሳይድ ስመጣ ክርስቲያኖች እኮ እያሉ ያሉት ኢየሱስ ክርስቶስ እስኪላክ ድረስ የሰው ልጆች ጠፍተው ነበሩ የሚል እምነት ነው ያላቸው እነሱ። እናንተም እኮ ያላችሁት እከሌ የሚባሉ የእናንተ ኢማሞች አብዱላህ አልሐረሪ ሊሆን ይችላል ወይ ደግሞ ወደ ቀደምቱን መልስ ከተባለ የሉበትም። እሳቸው ግን አበል ሐሰን አልአሽዓሪ ልትጠቅሱ ትችላላችሁ። እሳቸው ተመልሰዋል ኢባና ላይ። ኢባናን የማይቀበል ሰው ሲጀመር እሳቸው ላይ የቀጠፈ እንዳለ ነው የሚቆጠረውና ወደ ኋላ ስትመለሱ ነብዩ ሰለላሁ ዐለይሂ ወሰለም ያላወቀውን ነብዩ ያላስተማረውን ነብዩ ለሰሃቦች ያልነገረውን ነገር አበል ሐሰን አልአሽዓሪ ነው እንደመጥቶ የሚነግራቸው። አቡ መንሱር አልማቱሪዲ ነው እንደመጥቶ የሚነግራቸው። ምን ማለት ነው? ምን ያህል ነብዩን እንደናቃችሁ ገብቷችኋል? ምክንያቱም ታዊል የሚባለው ነገር በደንብ እየሰማችሁ ታዊል የሚባለው ነገር ቀጥተኛ ትርጉሙን ትቶ ወደ ሌላ ሁለተኛ ትርጉም መሸጋገር ማለት ነው። ተግባባን? ትርጉሙ እየገባችሁ ነው አይደል? ታዊል ማለት ቀጥተኛ ትርጉም ትቶ ወደ ሁለተኛ ትርጉም መሸጋገር ነው። እናንተ አሁን እያደረጋችሁ ያላችሁት ከቀጥተኛው ትርጉም ወደ ሌላ ትርጉም እየተሸጋገራችሁ ነው። ነብዩ 23 ዓመት ሲያስተምሩ አንድም ቀን አላሸጋገሩላቸውም ለሰሃቦች። ሰሃቦችም 1000 ዓመት ሲያስተምሩ እነሱ ያስተማሩት ተማሪዎች 1000 ዓመት እያስተማሩ የነበሩት አንድም ቀን ሲያስተባብሉ አላስተማሩም። ታዲያ ሰሃቦች በአጠቃላይ ጥመት ውስጥ ነበሩ እንዴ? የሰሃቦችን አቂዳ መያዝ ጥመት ነው እንዴ? ሌላኛው ነብዩን እየተቻችሁ ነው ታውቃላችሁ፣ ታውቋቸዋል በደንብ። ነብዩን ኢማ አላደረስክም እያላችሁ ነው። አንድ የሪሳላው 23 ዓመት ነው። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ነበር። አይ የሚመጣ እንትን አለ ብሎ
ሸሪዓውን ሙሉ በሙሉ እስከ መጨረሻ ድረስ የሚጠቅም ሸሪዓን አልተናገረም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኋላቸው ስለሚመጣ ዐለይሂ አፍዶሉ ሰላቱ ወተሙ ተስሊም። ስለዚህ ምን ልላችሁ ፈልጌ ነው፣ ነቢያችን በለገ ሪሳላ መልእክቱን አድርሷል። ወአደል አማና አማናውን ጨርሷል። አለቀ። ነቢዩ የጨረ ፈማ ለም የኩን የውመኢዝን ዲንን ላ የኩኑ ልየውመ ዲና። በዐቂዳ ጉዳይ ላይ፣ በቢድዓ መስአላ ላይ፣ በእንትን ጉዳይ ላይ፣ የትኛውም መስአላ ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበረ እምነት ያልነበረ ሸሪዓችን ያልነበረ ነገር ዛሬ ላይ ደርሶ ሸሪዓ የሚሆንበት ምንም አይነት አካሄድ የለም። ምንም አይነት አካሄድ። ተግባባን? ስለዚህ ለእናንተ መልስ መስጠት እንኳን አይጠበቅብኝም ነበር። ምክንያቱም እፎይ እናንተ መደገፉ ብቻ በቂ መልስ ነበር። በቂ መልስ ነበር እፎይ እናንተ መደገፉ፣ ወይ ደግሞ እፎይ የእናንተን አጀንዳ ነው ብሎ ይዞ መምጣቱ ብቻ በቂ ነበር። መደበቅ ነበረባችሁ እፎይ ያን ነገር ሲያመጣ። ወላኪን እናንተ ምን አደረጋችሁ? አጨበጨባችሁለት በደንብ አድርጋችሁ። በነገራችን ላይ መስአላው ሌላ ጉዳይ አለበት ታውቃላችሁ። ከጀርባው ሌላ ጉዳይ አለ። በሸሪዓ እይታ ካየ ነው። ኧረ ተው እናንተ ሰዎች ጊፍት አትላኩ እያልኩ ነው። በሸሪዓ እይታ ካየ ነው ሌላ ጉዳይ አለበት ስላችሁ ነበር። ታብታብ አድርጉ እንጂ ጊፍት አትላኩ። ባረከላሁ ፊኩም። ሰዎች ገብተው እንዲመለከቱ ታብታብ ማድረጉ ክፋት የለውም። ጊፍት መላኩን ግን አበደን። ስለዚህ አሁን ወንድሞቼና እህቶቼ ራሳችሁ የፈጠራችሁትን አቂዳ ሙስሊሙ ኡማ ላይ ፑሽ ማድረግ አትሞክሩ። ከውስ ሙስሊሙ ኡማ መከተል የሚፈልገው ኢስላምን ነው። ላኢላሃ ኢላላህ ሙሐመዱን ረሱሉላህን ነው። ሙስሊሙ ኡማ መከተል የሚፈልገው ሰሓቦችን ነው። ሙስሊሙ ኡማ መከተል የሚፈልገው ቁርአን ላይ የተጠቀሰውን ሰሓቦች ያስተማሩትን ሐዲስ ላይ የተነገረውን ነው እንጂ ማንም ብድግ አለና ወይ ይሄ ነገር እኮ አላህን አይመጥነው ማነህ አንተ አይመጥነውም ስትል ማነህ አይደለም። ለትልቁ አምላክ ለአላህ ስብሓነሁ ወተዓላ ይቅርና ተራ የአንድ ሀገር መሪ ይሄ ነገር ይገባኛል ይሄ ነገር አለኝ ካለ ልትከራከር አትችልም። ኢትዮጵያ ላይ ተቀምጠ ስለ ጠቅላይ ሚኒስትር አብይ አህመድ የማይሆን ነገር እሱ ያላለውን ነገር የምትቀጥፍበት ከሆነ ዘብጥያ ነው የምትወርዳት። ነው አይደለም? ነው አይደለም? ነው ረቡል ዒዘቲ ወልጀላል አላህን ያላየኸውን አምሳያ የሌለውን ራስ እየተነሳ ይሄማ ለሱ አይገባምን አላህ ያውቀዋል ምን እንደሚገባ ምን እንደማይገባ። በነገራችን ላይ የሆነ ምሳሌ ላምጣላችሁ እስቲ በደንብ እንድትረዱ። ጓደኞቻችሁን ይዛችሁ እንግዳ ሆናችሁ ሰው ቤት ደርሳችሁ ቁጭ ስትሉ ያ ጓደኛችሁ በጣም ጥበበኛ ከሆነ ሲናገር በጣም አንደበተ ርቱዕ ከሆነ የፈለገ ነገር ቢናገር እኮ አትጨናነቁም። በቃ ዘና ብላችሁ የምትቀመጡት አይደል? ይናገራል። የፈለገ ነገር እንኳን በንግግሩ ቢያጠፋ ይመልሳል ብላችሁ ነው የምትስቡት አይደል? ነዓም። ይሳሳታልን ብላችሁ ብዙ ስለማትገምቱ ምርጥ ንግግር ይናገራል ብላችሁ ተስፋ ትጥሉበታላችሁ። ነዓም። ጓደኛችሁ ግን በተናገረ ቁጥር ጃበል ዒድ የሚባል አይነት ከሆነ በተናገረ ቁጥር የማይሆን ንግግር የሚናገር ተናገረ ቁጥር የማይሆን ነገር ውስጥ የሚገባ ከሆነ የሆነ ንግግር ሲናገር ትሳቀቃላችሁ እኮ በቃ እሱ የተናገረውን ነገር ለማስተካከል ረጅም መንገድ ነው የምትሄዱት። እናንተ አላህ ስብሓነሁ ወተዓላ የሚናገረው የአላህ ንግግር ላይ አትተማመኑበትም እንዴ? የአላህን ንግግር ጥያቄ ይሄ ነው። አትተማመኑበትም እንዴ? የአላህን ንግግር ለማስረዳት አርስቶትል ጋር ተኪዶ ሶቅራጠስ ጋር ተኪዶ ተግባባ። እንደዛ እኮ ነው። አርስቶትል ጋር ተኪዶ አሁን ለምሳሌ ስለንትን ጉዳይ ሲነሳ አርስቶትል የተናገረው ነገር አለ ይሉሃል፣ ወይ ደግሞ እነሱ እንደዛ ብለው አይናገሩም። አቅልየን ካሰብነው የማን አቅል ነው አንተ የምትነግረኝ? ለምሳሌ እንዲሁም ይሄ ሌላ መስአላ ነው፣ ሌላ 9ኛ መስአላ ነው ይሄ። እሺ እናንተ ባላችሁ መንገድ እንኳን በነገራችን ላይ አብዛኛው ሰው የማያውቀው አሽዓሪያና ማቱሪዲያ ትልቅ ችግር መሀላቸው እንዳለ ታውቃላችሁ። 7 መስአላ ላይ ጥል አላቸው እነሱ 7 መስአላ ላይ። ከሰባቱ መስአላ በደንብ የማስታውሰው የእንትን መስአላ ላይ ነው። አንደኛው ሀል የጁዙ ሱአሉ ሀል አንተ ሙእሚን ወይ ደግሞ ሱአል ልእስቲትናእ የሚባለው ሙእሚኑን ኢንሻአላህ የሚል ኢስቲትናእ የሚባለው መስአላ ትልቅ ኺላፍ አለባቸው። ያ ብቻ አይደለም አስማኢ ወሲፋት ላይ ኺላፍ አለባቸው አሽዓሪያ ማቱሪዲያ። ምንም እንኳ አሁን ላይ አጠጋግተው ያው ሰው ሰራሽ አይደለ አጠጋግተው አንድ አድርገውታል አሁን ላይ ሰው ሰራሽም ስለሆነ። በፊት ግን ትልቅ እንትን ግብግብ መሀላቸው ነበር። አንደኛው ተነሳና ምን አለ? የአቂዳ ባለቤት እኮ ነው። አይ ከሲፋዎች መካከል 7ቱ ብቻ ለአላህ ይገባል አለ። አንደኛው መጣና 3 ይበቃል።
አንደኛው መጣና አይ አጠቃላይ ይሄ እንትን የሚባለውን እንደ ዒልምና መሰል ነገሮችን ኢስባት እናደርጋለን፣ ሌሎቹን ደግሞ ሙሉ በሙሉ ነፍይ እናደርጋለን አለ። አቅልየን ብለህ መተህ ስታናግረኝ በአቅል ደረጃ ስናየው ስትለኝ አቅል ራሱ ለአላህ ይሄን ነገር ኢስባት አያደርግም ስትለኝ በማን አቅል ነው? በማን አእምሮ ነው? ባለ ሶስቱ ነው? ባለ ሰባቱ ነው? ባለ ሙሉውን እንተው የሚለው ነው? የትኛውን አቅል ነው አንተ እየተጠቀምክ ያለኸው? አሃ አቅልን ስለምንለይ ሙዓዝ መጥቶ ዛሬ ሲናገር 10 ሲፋዎችን ብቻ ኢስባት ያደርጋል። እከሌ መጥቶ ሲናገር 6ቱን ኢስባት ያደርጋል። እከሌ ደግሞ 12 ላደርጋ ሌላም ጨመረለት ቁርአን ውስጥ ያልተነገረን ሲፋ። ለምን ሲባል አቅልየን ስናስበው አላህ ይሄ ነገር ያምርበታል። እናንተ እኮ የአላህን ሲፋ በልኩ እንስፋለት ብላችሁ የምትሄዱ ህዝቦች እኮ ናችሁ። በጣም የምትገርሙ ወላሂ። የአላህን ልክ ብታውቁ ኖሮ ባልገመታችሁ ነበር። ወማ ቀደሩላህ ሐቀ ቀድሪሂ ማለት እኮ ይሄ እኮ ነው። አላህ ልቅናውን ያክል አላላቃችሁትም የሚባለው ለዚህ ነው። ለራስህ እንኳን የሚሄድብህን የሚያምርብህን ልብስ የማታቅሰው ከደ ይሄ ልብስ ያምራል አያምርም የሚለውን ነገር መለየት የማትችል ሰው ለአላህ ይሄ ሲፋ ይገባዋል ይሄ አይገባውም ብለህ ስትመርጥ ሰው ይታዘባል። እንኳን ፈጣሪ ሰው ይታዘባል። ስለዚህ እናንተ እያደረጋችሁ ያላችሁት ኢልሃዱን ፊ ሲፋ ነው። የአላህ ሲፋ ላይ ኢልሃድ ነው እያደረጋችሁ ያላችሁት። ይሄ ደግሞ የትም አያስኬድም። ኮመንቱን ክፈቱና እስቲ ወንድሞችና እህቶች ስለ ሲፋ ያለው ጉዳይ በደንብ ገብቷችኋል እናንተ? እፎ ያነሳው ነገር ለንግግርም አይበቃም። خلاص ከዚያ በኋላ መጨረስ ነበር፣ ፋይሉ ዝግ ነበር። ወላኪን መተው ምን እያሉ ነው? እንዲህ ውዥንብር ስለተፈጠረብን እንትን ስለተፈጠረብን እያሉ ውዥንብር ሶስትም አንድ ነው የሚለው ነገር ውዥንብር ያልፈጠረበትን ሰው አላህ ራሱን የገለጸበትን ነገር መግለጹ እንዴት አድርጎ ነው ውዥንብር የሚፈጥርበት? ተግባባን? ያን ያለው ጥያቄ ያለው ሰው ካለ አሁን ካነሳነው ነጥብ ጋር ተያይዞ ጥያቄውን እንመልሳለን። ተግባባን? ይሄን ያለው በጣም ይቅርታ፣ በጣም ጮኩባችኋ። ማይክሮፎን የለኝም፣ ለዚያ ቢኖርም ያው ነው እጮሃለሁ። ማይክ ኖራል ኖረ ድምፄን ሁሌ ከፍ እንዳደረኩ ነው። እሺ አይታየኝም። በነገራችን ላይ ሰው ሲገባ አሳውቁኝ። ሰው ገብቷል? የለማ አሚን እያልኩ وعليكم السلام ورحمة الله وبركاته. نوري بركاته نوري كلني نندقى دعاء قبل خلاص قبل دعاء نعم. ورسراني كيرا نعم. الله يبارك فيك. الحمد لله والله بخير الحمد لله سلامنا والله. ጥያቄ ማንሳት ይቻላል። ወላ አንድ እንትን አለ ምን መሰለክ፣ ጥያቄ ስታነሳ መጀመሪያ መታወቅ ያለበት እዚህ ጋር ተቀምጠን የምናወራው የሚያዳምጠው ማንን ሐዲስን እነኚህ ሁለቱን ነው የኛ መመሪያ አድርገን የምንከተለው። ይሄ መታወቅ አለበት። አልহামዱሊላህ መንጥቅ የሚባለው ነገር ስለተማርንበት እሱም ችግር የለውም። በዚያ ልክ ቢጠየቅ የራሴን ሐሳብ ብቻ መጥቼ መጠየቅ ትክክል አይደለም። ከውስ የኔ ሐሳብ የትኛው ሚዛን ላይ ተቀባይነት አይኖረው። አንድ ግለሰብ ነኝ። የአንድ ግለሰብ ጥያቄ ደግሞ ጥያቄ ሊሆን አይችልም። ሐሳብ ሊሆን አይችልም። ተቀባይነት ኖሮት በአቂዳ ደረጃ ልከተለው አልችልም። ቁርአንና ሐዲስ ላይ ያለ ነገር ከሆነ ግን እሱ ሌላ ራሱን የቻለ ጉዳይ ስለሆነ ማለት ነው። እሺ ኑሪ መጠየቅ ይቻላል። ጠይቅ። አሁን አላለም
በጀሃነም ውስጥ ይሮጣል የሚል ነገር ሰምተንም አናውቅም እንኳን እንትን ለማለት። በነገራችን ላይ አካላቶች አይባልም። በዚሁ አጋጣሚ አካላቶች አይባልም፣ አትሳሳት። አንዱ የሚነገረው ነገር ይሄ ነው። አካላቶች አይባልም። ለሱ የሚገቡትን ሲፋዎች ነው የሚባለው። ሲፋ ብቻ ነው እንጂ አካላት አይደለም። ጅስም የሚባለው ነገር ሱቡት አላደረገም በሸሪዓው፣ ሱቡት አላደረገም በሸሪዓው። ሹፍ